ዛሬ እንግዲህ በምን መጣሽ እሙ እስማኤል ካላችሁኝ እንግዲህ በአብርሽና በሄርሚ ጉዳይ ነው ማለት ነው። ትናንትና እንደሰማችሁት ኤፋ እንግዲህ ኤፍሬም የአብርሽ ወንድም እንግዲህ በምን ምክንያት ነው ከሱ ጋር የሆንሽው ቀለበትሽን አውልቂ ብሎ ጨቅጭቋት ነበረ እንዳያችሁት። እሷ ግን ምንም መልስ መጥፎ ነገር አልናገርም ለምን ነገ ከነጎዳ ምንዛመድ ሰዎች ነን ብላ እንግዲህ ምንም መጥፎ ነገር ሳትናገር በትዕግስት ነገሮችን መልሳለች ማለት ነው። ውድ ቤተሰቦቼ ሰላምታዬን አልረሳውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ያላችሁ ከኔ ጋር አልሐምዱሊላህ። ለጫጫታው እንግዲህ ቅርታ ጠይቃለሁ ማለት ነው። ውድ ቤተሰቦቼ ያው እንግዲህ አንዳንድ ጊዜ በምንሰራበት ቦታ ምናምን ላይ ጫጫታ ስላለ አፍወን እላለሁ ውድ ቤተሰቦቼ። እና ዛሬ ደግሞ እንግዲህ ቡዜ ለምን እንዲህ ልትላቻልክ? የወንድምህን ደስታ አትፈልግም እንዴ? ወንድምህ በጭቅጭቅ እንዲኖር ነው ወይ የምትፈልገው? እና ለምን እንዲህ ታደርጋለህ ብላ በጣም ተቆጥታዋለች ማለት ነው። እንግዲህ ትክክል ናት ብዬ ነው እኔ ማስበው ማለት ነው። ምክንያቱም